ጠላታቸውን የማወቂያ ጥበብ። ሁሉም የሰው ልጅ ጠላት አለው። ነገር ግን ጠላቱ ማን እንደሆነ ለይቶ አያውቅም። ምክንያቱም ጥቃት ከደረሰበት ወይንም ሰለባ ከሆነ በኋላ ጠላቱን ለመለየት እጅግ በጣም ሲቸገር ይስተዋላል። ታዲያ በዛሬው ቪዲዮ ጠላታቸውን ለይታችሁ የምታውቁበትን ወሳኝ መንገዶች እንመለከታለን። አብራችሁን ቆዩ። የመጀመሪያውና ብዙ ሰው የማያውቀው አደገኛው ጠላት ያላችሁበትን ሁኔታ አብዝቶ የሚጠይቅ የሚከታተላችሁ፣ እንዲሁም ስለ እናንተ አብዝቶ የሚጠይቅ ሰው ነው። ይህ ነገር ግራ ሊገባችሁ ይችላል። ምክንያቱም እነዚህ ሰዎች እጅግ በጣም የቅርብ ሰዎች ስለሆኑ በጭንቅላታቸውም ምንም አይነት የጥርጣሬ ስሜት ስለማይፈጠር ነው። እነዚህ ሰዎች ዘመድ፣ ጓደኛ፣ የሰፈር ሰው ሊሆኑ ይችላሉ። እጅግ በጣም የሚገርመው ጉዳይ ደግሞ ትንሽ ከዓይናቸው ዘወር ስትሉ በጉጉት ስሜት ምን እንደምትሰሩ አሁን ያላችሁበትን ሁኔታ ሲጠይቁ ልትታዘቡ ትችላላችሁ። እንደዚህ አይነት ሰዎች በዙሪያችሁ ካሉ ተጠንቀቁ፣ ምክንያቱም አደገኞች ናቸው። ሌላኞቹ ደግሞ በእግር በፈረስ እናንተን ፈልገው ትንንሽ ስኬቶቻቸውን የሚነግሯችሁ ሰዎች ናቸው። ለምን እንደዚህ እንደሚያደርጉ ታውቃላችሁ? ስለሚወዷችሁ ወይም የቅርብ ሰው ስለሆናችሁ ከመሰላችሁ ተሳስታችኋል። ምክንያቱም እናንተ የነሱ ጠላት ስለሆናችሁ በስኬታቸው እናንተን ዝቅ እንድትሉ አሊያም ሞራላችሁን ለመጉዳት የሚጠቀሙበት ዘዴ መሆኑን አትዘንጉ። ሁኔታውና ጊዜው ሲመቻችላቸው እናንተን ለመጣል ምንም ያደርጋሉ። ስለዚህ ተጠንቀቁ። ሌላኞቹ ደግሞ ሐሜተኞች ሲሆኑ እነዚህን ለመለየት ግን በፍጹም አትቸገሩ። ምክንያቱም ስለናንተ ደካማ ጎን በአደባባይ በመናገር ስለሚታወቁ ነው። ጠላትን ለማጥፋት ቀርቦ ማጥናት የሚለው አባባል ወይንም መርህ እነሱ ጋር በጣም ይሰራል። እስካሁን ድረስ የተገለጹት የጠላት አይነቶች መምጫቸው ከሩቅ ሳይሆን ከጉያችን ስር ነው። ስለዚህ እያንዳንዱ እርምጃችንን በጥንቃቄና በጥበብ በማድረግ ወዳጅ መስለው ከሚያጠፉን እንጠንቀቅ። አንድ ለዚህ ነገር ተስማሚ የሆነ የሀገራችን አባባል አለ። ውሃ ሲወስድ እያሳሳቀ ነው እንደሚባለው ከምታስቡትና ከምትገምቱት በላይ ጠላታችሁ ብልጥ ነው። ምክንያቱም በፊት ለፊት በር ሳይሆን በጀርባ ስለሚገባ ነው። እናንተስ እስካሁን ከተጠቀሱት መካከል ያጋጠማችሁ የጠላት አይነቶች አሉ? ካሉም በኮመንት አጋሩኝ። መሰል እንደዚህ አይነት ጠቃሚ ቪዲዮዎችን ለመከታተል ይህን ቻናል ላይክ እና ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስል በትህትና ጠይቃችኋለሁ። መልካም ቀን።